እንዲሁም እናቷ ሆነው ቁጭ ብለው ያለ ሀና ትመጣለች። ሀና መታ እንዴ እስካሁን አልነቃችም እንዴ ብላ ትጠይቃቸዋለች። ሜላትም ምን ትነቃለች? እኔ ነኝ እንጂ እድለ ቢሷ ልጅ አይወጣለች ተብዬ የተረገምኩት እያለች ታለቅሳለች። ይሻት አይደል ትላለች። ሀናም እንዴ እንደሱም አይበሉትዬ ለሁሉም ነገር እኮ ፈጣሪ አለ ትላለች። ትንሽ ፈርቻለሁ፣ ሰላምዬንም እንደ ሀሴት እንዳላጣት በጣም ፈራው ትላለች ሜላት። ሴም እንዴ እማዬ እንደዚህማ ተስፋ መቁረጥ የለብሽም ምን ሆነሽ ነው ይልና ሀና ግን የት ነበርሽ? ምነው ቆየሽ? ወጥተሽ እኮ ሄድሽ ይላታል። ሴም እንዲህ እማዬ በቃ ምን ሆነሽ ነው? እንደዚህማ ተስፋ አትቁረጪ ይልና ሀና ቆይ ግን የት ሄደሽ ነው ወጥተሽ የጠፋሽው ይላታል። አባቴ ጋር ልደውል ወጥቼ ነበረ ትላለች። አባትሽ ደህና ናቸው ይላታል። አዎ አባቴ ደህና ነው ትላለች ሀና። አባቷ ጋር ትደውላለች። እናም አሲርና አባቷ አንድ ላይ ተኝተው ያለ ስልኩ ይጠራል። አሲር ግን አይሰማም። አንተ አሲር ተነሳ ተነሳ ይሉታል ፋዘር። ምንድን ነው ስልክህ እየጮኸች ነው? ምንድን ነው ሌባ መጣባት እንዴ? ያል አንተ ትቀልዳለህ። እስኪ ድና ማን እንደደወለየው በዚህ ሰዓት እኮ ሌሊት ነው ይላል። እሺ ብሎ ሲሆን ሀና ነች ይላል። ወይኔ ልጄ ምን ሆና ነው? እስኪ ደውልልኝ መልሳ። እናም ይደውላል። ሲደውል በጣም ይቅርታ አሲር በዚህ ሰዓት ደወልኩኝ ትላለች። ምን ነው ሀኒ ደህና ነሽ እንዴ ይላታል። ደህና ነኝ አባዬን ፈልጌው ነበረ ትላለች። እሽ ብላ አባቷን ታገኛለች። አባዬ ብላ እያለቀሰች ናፈከኝ ትላለች። ወይኔ ልጄ አይ ብሎ አባቷም ያለቅሳሉ። አባዬ በጣም ነው የምወድህ ግን በጣም እንደምወድህ እንድታቅ እፈልጋለሁ ትላለች። ይህን ያለችበት ምክንያቱም ደም ለሰላም ከሰጠቻትኝ ሀና መሞቷ ነው። አንድ ሰጥታታለች። አንድ ሰው ደግሞ ደም መስጠት የሚችለው አንድ ጊዜ ብቻ ነው። ያለያ ግን በድጋሚ ደም ከሰጠች የእሷ ደም ስለሚያልቅ ትሞታለች። ስለዚህ ይህን ደግሞ ሜላት ግዴታ ልጅን ማትረፍ አለብሽ እና ደም መስጠት አለብሽ ትላታለች። እንዴትዬ እኔ እኮ ሞታለሁ። ይህን እኮ ካረኩ እኮ በጣም ከባድ ነው። ምክንያቱም አንዴ ሰጥቻት ሁለተኛ መስጠት አልችልም ትላለች። በቃ በእኔ ይሁንብሽ፣ እኔ እያለሁ ምንም አትሆኝም። ሰላምን አይኔ እያየ ላጣት ነው። ስለዚህ ግዴታ ደም መስጠት አለብሽ ትላታለች። እንዴ እሺ እኔስ ልሙት፣ ግን እኮ እኔ ከሞትኩኝ አባዬ ራሱ እንዴት ነው ታለኝ። ሀንዬ እውነት በእኔ ይሁንብሽ፣ ምንም አትሆኝም። አይበለውና አንቺ እንኳን የሆነ ነገር ብትሆኝ ለአባትሽ ሙሉ ኃላፊነቱን ወስጄ እኔ ያለው ትላለች። እንግዲህ ወይዘሮ ሜላት ራስ ወዳድ ነች። ምክንያቱም ሀናን እንድትሞት ሰላምን ግን ልታተርፍ ነበር የፈለገችው። ውድ ቤተሰቦቼ እዚህ ድራማ ላይ ምን ተማራችሁ? ወይዘሮ ሜላት ያደረገችው ነገር ጥሩ ነው? የራሳችን እያዳንን ሰዎችን መግደል ጥሩ አይደለም። ምክንያቱም አሁን ላይ ሀና አንድ ጊዜ ደም ሰጥታለች። በሁለተኛ ዙር ብትሰጥ ግን ትሞታለች። እናም ሰላም ግን ትተርፋለች። ይህ ማለት ደግሞ ደሃ ይሙት እኛ ደግሞ ወይም ደግሞ ሀብታም ይኑር ማለት ነው። ምክንያቱም በዚህ ምድር ላይ እኔና አባዬ አናስፈልግም አይደል ብላ ሀናም በጣም አዝናለች። ምክንያቱም ለሰላም ተብሎ እና ልጇን ለማዳን ስትል የሰው ልጅ ልትገል ነው። አሁን ላይ ወይዘሮ ሜላት ግዴታ ሀናን ደም መስጠት አለብሽ ምን ትላለች ይቺ እያለች ነው። ምክንያቱም ምንም አትሆኝም እያለቻት ነው። እና ታዲያ ልጅ ላጣት ነው ትላለች። ከምናሴ ጋር በጣም ይጣላሉ። ሀናን እንዴት ነው ለሀና ድጋሚ ሀና መስጠት አንችልም ይላል። አንተ ግን ስነ ስርዓት ይኑርህ። ድሮም ሰላምን እንደማትወዳት ታውቃለሁ። ሰላምን እወዳታለሁ፣ ብቸኛ እህቴ ናት የምወዳት። ነገር ግን ሰላምን ለማትረፍ የሀና ህይወት መጥፋት የለበትም ይላታል። እሷ ግን ልጇ ማትረፍ እንጂ የሀና ሞት ምንም አልመሰላትም። ማለትም ሀና ልጇ እንደሆነች ስታቅ ምን ይሰማታል? እስኪ ሁላችሁም ሀሳባችሁን ኮሜንት ላይ አስቀምጡ። ሰላም ሰላም! ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁልኝ?
ደህና ናችሁ? ሁሉ ሰላም ሰላማችሁ ብዙ ይትበል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ሁኑ። ቤተሰብ የሆናችሁም ከልብ ነው የማመሰግነው። ውድ ቤተሰቦቼ ዛሬም በአዲስ ቪዲዮ መጥቻለሁ። ኖላዊ ቀጣይ ክፍል ይዤላችሁ መጥቻለሁ ማለት ነው። እንግዲህ ሰላም እንደታመመች ወይንም ደግሞ ሆስፒታል ገብታ ደም እንደሚያስፈልጋት እናውቃለን። እናም ያ ደምም ደግሞ ከሀና ጋር አንድ ስለሆነ ሀና አንድ ይሰጣታለች። አሁንም ሰላም ግን ልትነቃ አልቻለችም። አሁንም በድጋሚ ደም ያስፈልጋታል እና ሜላት ከአሁንም ከሀና ደም መወሰድ አለበት ትላለች። ዶክተሩም አላደርገውም፣ ይህንን ነገር ሙያዬም አይፈቅደውም። አንድን ሰው አድነን አንድን ሰው አንገልም። ይህ ማለት ደግሞ ከሰላም ማለትም ከሀና ደም ከተወሰደ አሁን ሰላም ትድናለች፣ ሀና ትሞታለች። ይህን ደግሞ ማድረግ አልችልም ብሎ ዶክተሩ እምቢ ብሏታል። ምናሴም እንደዛው። ለምንድን ነው እኛ እህታችን ለማትረፍ ብዬ የሰው ህይወትማ ማጥፋት የለብንም እማዬ፣ በጣም ናፈርኩብሽ እንደዚህ ስላልሽ ራሱ። ምክንያቱም ሜላት አንቺ እንኳን የሆነ ነገር ከሆንሽ ለአባትሽ እኔ ያለሁላቸው አለች። ምክንያቱም የሀና ህይወት ቢጠፋ ምንም አልመሰላትም። እሷ የፈለገችው የሰላም ህይወት እንዲተርፍላት ብቻ ነው። የራሷን ልጅ ልታተርፍ፣ የሰው ልጅ ግን ልትገል። ራስ ወዳድ መሆን የለብንም። እዚህ ድራማ ላይ የተማራችሁበትን ሀሳባችሁን ኮሜንት ላይ አስቀምጡ። በድጋሚ ሀንዬ ምን ወሰንሽ ትላታለች። እኔ ምን ወስናለሁ ትዬ ትላለች። ቴም አይናችን እያየ ሰላም ትሞት አትይም አይደል ትላለች። እንደሱ እንደማለ እርሰውም ያውቃሉ ትላለች። አሁን ታዲያ ምንድን ነው የምናደርገው የኔ ልጅ ትላለች። እኔ እንጃ እትዬ ትላለች። በጣም ፈርታለች ሀናም። በቃ እሺ ዶክተሩን ልጥረውና ከአንቺ ደም ይውሰድና ለሰላም ይስጣት ትላለች። አሁንም በድጋሚ እኮ እትዬ እንደሱ ካረኩኝ እኔ ሞታለሁ ትላለች። እመኝኝ የኔ ልጅ ምንም አትሆኝም ትላለች። እሱ ካረኩኝ እኔ ሞታለሁ ግን ሞትን ፈርቼ ሳይሆን አባዬን በዚህ ሁኔታ ጥዬ መሞት አልችልም ትላለች። ልሽኔ ልጅ አንቺ ምንም አትሆኝም፣ አባትሽ እንኳን አይበለውና የሆነ ነገር ቢሆን የአንቺ አባት ሙሉ ኃላፊነቱን እኔ ወስዳለሁ ብላ መልስ መልስልሃለች። ይህ እኔን ካጣ ሰው አይሆንም፣ ልጅ ሞተች የሚባል ነገር ቢሰማ ራሱ ይሞታል ትላለች። እና ምን እያልሽ ነው? መጀመሪያ የሞት አፋፍ ላይ ያለችውን ሰላምን እናትርፋት ትላለች። በኋላ የአባትሽንና ያንቺን ደግሞ እናስብበታለን ትላለች። ሀናም በጣም ታዝንና አይትዬ እኔና አባዬ ለዚች ዓለም ትርፍነን ማለት ነው ብላ በጣም ታዝናለች። ነው አይደል ትላለች። ምን ትላለች? አሁን ለሰላም ደም ስጫታለች አልሰጫትም? ጭራሽ በግዳጅ ማድረግ ጀመረች። ልሽ አና አንቺ ይሄን ብቻ አድርግልኝ እንጂ የአባትሽን ሙሉ ወጪውን እኔ ከፍዬ አሳክምልሻለሁ ትላታለች። ትላት ገና አፏ ላይ ትይዝና እኔ እኮ የሰውን ነገር በነፃ ልውሰድ የሚል ስግብግብ ሰው አይደለውም ትላታለች። እትዬ እርስዎ እንደሚሉት እኮ ይሄ እኮ የገንዘብ ጉዳይ አይደለም፣ ይሄ እኮ የህይወት ጉዳይ ነው ትላለች። ሀናም በጣም ተጨንቃለች። ምክንያቱም እዚህ ጋር ደም ከሰጠች ልትሞት ስለሆነ ምንም ጉዳይ ቢሆን አይመለከተኝም። መቼም እድሜ ልክሽን ሰው ቤት ተቀጥረሽ ብትሰሪ አባትሽ የሚያሳክም ገንዘብ አታገኝም አለቻት። ይህ እንግዲህ ማለት ዳሀ በጣም ያሳዝናል። የምር እኔ እዚህ ድራማ ላይ እዚህ ፓርት ላይ በጣም ነው የተናደርኩት። ይህ ድራማ በጣም የሚያስተምር ድራማ ነው፣ ግን ሜላት ያለችው ነገር በጣም ከባድ ነው። እውነት በጣም ትጨነቃለች። ወይኔ አምላኬ ሆይ ምን አይነት ፈተና ውስጥ ነው የከተትከኝ ትላለች። ሜላትም ሀና ይኸውልሽ ልንገርሽ አባትሽን ለማሳከም ትልቅ እድል ነው ያገኘሽው ትላለች። ይህ ማለት ደግሞ አንቺ ሙተሽ ልጄን አድኝልኝ እና አባሽን አሳክምልሻለሁ ነው ያለቻት።